ሰላም ሰላም የጌታ ጸጋ ሰላም ይብዛላችሁ ሁሉ ሰላም ነው የተወደዳችሁ ኢትዮጵያውያንና ትውልደ ኢትዮጵያን ለዛውም የሰው ልጅ የሆናችሁ ሁሉ ይሄ መልእክት ሰው ልጅ ለሆነው ሁሉ ነው የሚመለከተው ሰው ልጅ ለሆነው ሁሉ ይመለከታል ከዛም ደግሞ ክርስቲያን የሆነውን ሁሉ ይመለከታል ማለት ነው ሊል የምፈልገው ሰሞኑን እንግዲህ ዛሬ አሁን ነገ ዳግመ ትንሣኤ ነው የሚባለው በዛኛው እምነት ላሉ ማለት ነው ኢየሱስ ክርስቶስ ሞቷል ተሰቅሏል ተነስቷል ትንሣኤውን እንግዲህ በብዙ መንገድ የተከበረው ኢየሱስ ክርስቶስ የሞተበት በፋሲካ ዕለት እንደሆነ ያው ይታወቃል ፋሲካ የተከበረው በዘጸአት ምዕራፍ 12 ጀምሮ ነው ያኔ ፋሲካን ያከበሩት ለመውጣት ነው እዛ ፋሲካ ሲያከብሩ እርሾ የሌለበት ወይንም ያልቆመጠጠ እህል ከእርድ ደግሞ ለጋ የሆነ ጥቦቶችን ወይም ወይፈኖችን አርዶ ጨርሶ ነው የወጡት ፋሲካ ማለት የስሙ ትርጉም መውጣት ማለት ነው ፋሲካ ማለት ክትፎ መደርደር ወይንም ምግብ መደርደር ወይንም ቢራ መደርደር ሰክሮ መጋጨት በመግብ ምክንያት ራስን በተራ ነገር መግለጥ አይደለም ፋሲካ ማለት ለኛ ደግሞ መውጣት ነው ሌላ መንገድ ፋሲካ ላይ ጠላቶቻችን ብዙ ጊዜ በፋሲካ ዋዜማ ይነሳሉ አስተር መጽሐፈ ምዕራፍ 9 ላይ አይሁዳውያን ሊጠፉ የተዘጋጁበት ቀን እግዚአብሔር ደግሞ ድል የሰጣቸውን አዋጅን ገልብጦ እግዚአብሔር አይሁዳውያንን ሊያሰለጠለ ቀን ፋሲካ ነው ስለዚህ ፋሲካ የመጀመሪያ መውጣት ነው ሁለተኛ መትረፍ ነው ሶስተኛ ኢየሱስ ክርስቶስን ትንሣኤ መታሰቢያ በዓል የምናስብበት ነው በሌላ መንገድ ደግሞ ለኛ ለክርስቲያኖች ወይም ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ለተቀበለን ሁሉ ጊዜ ፋሲካ አሁን ደግሞ እኛ ነገር ተገልብጦ ሰዎች ፋሲካን ሲያከብሩ የፋሲካን መልክ ከልክሎ ለራሳቸው የራሳቸውን ነገር አንዳንዱ የዶሮ አሮስቶ ያመጣል አንዳንዱ ደግሞ የቤቱን ቅራቅንቦ ያሳያል ለኛ ግን ኢየሱስ ክርስቶስ መጽሐፍ ቅዱስ እናገረን ኢየሱስ ክርስቶስ ስለኛ ተሰቅሏል ስለኛ ሞቷል ስለኛ ተገርፏል ኢየሱስ ክርስቶስ እኛን ቅራቅንቦ ነገር ላይ አበላን አይደለም የተሰቀለው ኢየሱስ ክርስቶስ ስለኛ የተሰቀለው የሞተው የተነሳው ሕይወት ሊሰጠን ነው ይሄ ነው ፋሲካ ትሩፋት የሚነግረን በሌላ መንገድ ጴጥሮስን ሄሮድስ ሊገለው የነበረው በፋሲካ ነው ነገር ግን እግዚአብሔር ምን አደረገ አወጣው ፋሲካ ማለት መውጣት ማለት ነው የመውጣት በዓል እስራኤላውያን ወጡ እነሰራቅ በእሳት ሊቃጠሉበት የነበረው ቀን ብታጠኑ ፋሲካ ስለዚህ ፋሲካ ለክርስቲያን ብቻ ሳይሆን ለሰው ልጅ ሁሉ ላመነው ክርስቶስ ኢየሱስን ላመነው ሁሉ ትልቅ ትርጉም አለው ፋሲካ ከመብል ያለፈ ከመጠጥ ያለፈ ነው እንደውም ፋሲካ ስታከብሩ ሰዎች ከዚህ በኋላ ይሄ ያለፈ ያልፋል አንድ ምክራችኋል በጸሎት ሌሎችን በማሰብ እንጂ ይሄ ቁራቁምቦ ይሄ የተምታታ በማሳለፍ አይደለም ኢየሱስ ክርስቶስ እኮ ሲሰቀል እኛ ሆዳችንን ሊያሳብጠን ሳይሆን ከገሃነም እሳት ወደ መንግስቱ ከድቅድቅ ጨለማ ወደ ብርሃን ሊያሻገረን ነው ወገኖቼ የፋሲካው ምስጢር ልገባን ይገባል እግዚአብሔር ይባርካችሁ የፋሲካ ምስጢር በሚል በቅርቡ ይዤላችሁ መጣለሁ በአፋን ኦሮሞ በስዳሙ አፎ በትግርኛ በእንግሊዝ በአረብኛ በአማርኛ በሁሉም ቋንቋ ማለት ነው የፋሲካ ምስጢር በሚል አንድ ትምህርት ተዘጋጅቷል እሱን እንከፋፈላለን በቅርቡ ማለት ነው ወገኖቼ ፋሲካን በደንብ አድርጋችሁ ልታጠኑ ይገባል አንዳንዱ ባልና ሚስት የሚጣሉበት ሆኗል ፋሲካ አንዳንዱ የኛ የሚል ይበዛል ፋሲካ የዘር አይደለም ፋሲካ የቋንቋ አይደለም ፋሲካ የብሔር አይደለም ፋሲካ የሆነ ሀገር እንትን አይደለም ፋሲካ የሆነ ዜጋ አይደለም ፋሲካችን ክርስቶስ ሞቶልናል ይሄን ሐሳብ ሼር ኮፒሊንግ ያደርጋችሁ ፋሲካችን ክርስቶስ ሞቶልናል ያላችሁ ጻፉ እግዚአብሔር ዘመናችሁን ይባርክ ሻሎም